ሰላም እንዴት ናችሁ? ባለፈው ሳምንት ኦሪት ዘፍጥረት የመጀመሪያውን ምዕራፍ አጥንተናል። ለመከለስ ያህል በመጀመሪያ ቀን እግዚአብሔር ሰማይና ምድርን ፈጠረ፣ ብርሃንም ይሁን አለ። በሁለተኛው ቀን ውሃን ከውሃ የሚለይ ጠፈር ፈጠረ። ስለዚህ ውሃ በሰማይ እና ውሃ በምድር ለያያቸው። በሶስተኛው ቀን ደረቅ መሬት፣ ባህር እና እጽዋትን ፈጠረ። በአራተኛው ቀን ፀሐይን፣ ጨረቃና ኮከብን ፈጠረ። በአምስተኛው ቀን የውሃ እንስሳ እና ወፎችን ፈጠረ። በስድስተኛው ቀን ደግሞ የመሬት እንስሳዎችንና ሰውን ፈጠረ። ያቋረጥነውም ስድስተኛ ቀን ካለቀ በኋላ ነው። ዛሬ ኦሪት ዘፍጥረት ምዕራፍ 2ን እናጠናለን። 25 ቁጥር ይይዛል። ስለዚህ ከመጀመሪያውን ጀምር። ምዕራፍ 2 ሰማይና ምድር ዓለማቸውም ሁሉ ተፈጸሙ። እግዚአብሔርም የሰራውን ስራ በስድስተኛው ቀን ፈጸመ። እግዚአብሔርም በሰባተኛው ቀን ከስራው ሁሉ አረፈ። እግዚአብሔር ሰባተኛዋን ቀን ባረካት፣ ቀደሳትም፣ ሊፈጥረው ከጀመረው ስራ ሁሉ በእርሷ አርፏልና። እግዚአብሔር አምላክ ሰማይና ምድርን በፈጠረበት ቀን በተፈጠሩ ጊዜ የሰማይና የምድር ፍጥረት ይህ ነው። የሜዳ ቁጥቋጦ ሁሉ በምድር ላይ ከመኖሩ በፊት፣ የሜዳውን ቡቃያ ሁሉ ከመብቀሉ በፊት፣ አዳምም ከመፈጠሩ በፊት እግዚአብሔር አምላክ በምድር ላይ አላዘነበም ነበረ። ምድርንም የሚሰራባት ሰው አልነበረም። ነገር ግን የውሃ ምንጭ ከምድር ይወጣ ነበረ፣ የምድርንም ፊት ሁሉ ያጠጣ ነበረ። እግዚአብሔር አምላክም ሰውን ከምድር አፈር ፈጠረው፣ በፊቱም የሕይወት እስትንፋስን እፍ አለበት። ሰውም ሕያው ነፍስ ያለው ሆነ። እግዚአብሔር አምላክም በኤዶም በስተ ምዕራቅ ገነትን ተከለ፣ የፈጠረውንም ሰው በዚያ ኖረው። እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ደግሞ ከምድር አበቀለ። በገነትም መካከል የሕይወትን ዛፍ መልካምንና ክፉን የሚያሳየውንና የሚያስታውቀውንም ዛፍ አበቀለ። ወንዝም ገነትን ያጠጣ ዘንድ ከኤዶም ይወጣ ነበረ። ከዚያም ለ4 ዓመት ማዕዝን ይከፍል ነበረ። የአንደኛው ወንዝ ስም ኡፌሶን ነው። እርሱም ወርቅ የሚገኝበትን የኤውላጥን ምድር ይከባል። የዚያችን ምድር ወርቅ ጥሩ ነው። በዚያም የሚያበራ ዕንቁና የሚያብረቀርቅ ዕንቁ አለ። የሁለተኛው ወንዝ ስም ጊዮን ነው። እርሱም የኢትዮጵያ ምድር ሁሉ ይከባል። የሶስተኛውም ወንዝ ስም ጤግሮስ ነው። እርሱም በአሦር ላይ የሚሄድ ነው። አራተኛውም ወንዝ ኤፍራጠስ ነው። እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤዶም ገነት አኖረው። እግዚአብሔር አምላክም አዳምን እንዲህ ብሎ አዘዘው፣ በገነት ካለው ዛፍ ሁሉ ብላ፣ ነገር ግን መልካምንና ክፉን ከሚያሳየውና ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህና። እግዚአብሔር አምላክም አለ፣ ሰው ብቻ ሰውን ይኖር ዘንድ መልካም አይደለም፣ የሚረዳውን ጓደኛ እንፍጠርለት እንጂ። እግዚአብሔር አምላክም የምድር አራዊትና የሰማይ ወፎችን ሁሉ ደግሞ ከምድር ፈጠረ። በምን ስም እንደሚጠራቸውም ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያው ሆነ። አዳምም ለእንስሳት ሁሉ፣ ለሰማይ ወፎችም ሁሉ፣ ለምድር አራዊትም ሁሉ ስም አወጣላቸው። ነገር ግን ለአዳም እንደ እርሱ ያለ ረዳት አልተገኘለትም ነበረ። እግዚአብሔር አምላክም በአዳም ላይ እንቅልፍን አመጣ፣ አንቀላፋም። ከጎኑም አጥንቶች አንድ አጥንትን ወስዶ ስፍራውን በሥጋ ሞላው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። ያን ጊዜም አዳም አለ፣ ይህች አጥንት ከአጥንቴ ናት፣ ስጋዋም ከስጋዬ ናት። እርሷ ከባሏ ተገኝታለችና ሚስት ትሁነኝ። ስለዚህ ሰው አባቱንና እናቱን ይተዋል፣ ሚስቱንም ይከተላል፣ ሁለቱም አንድ ስጋ ይሆናሉ። አዳምና ሚስቱም ራቆታቸውን ነበሩ፣ አይተፋፈሩም ነበረ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 1 ሰማይና ምድርን ዓለማቸውም ሁሉ ተፈጸሙ። አንዳንድ መጽሐፍ ቅዱስ ላይ የሰማያትና የምድር በውስጣቸው ያለው ሁሉ አፈጣጠር በዚህ ሁኔታ ተጠናቋል ይላል። አንዳንዱ ላይ ደግሞ ሰማይና ምድር ሰራዊታቸውም ሁሉ ተፈጸሙ ይላል። በውስጣቸው ወይም ሰራዊታቸው ወይም ዓለማቸው ስንል ሁሉንም ፍጥረት ነው።
መጽሐፈ ሄኖክ ስለ መልአክ ያወራውም እዚህ ውስጥ ይጠቃለላል ተብሎ ይታመናል። ምዕራፍ 2 ቁጥር 2 እግዚአብሔርም የሰራውን ስራ በስድስተኛው ቀን ፈጸመ። እግዚአብሔርም በሰባተኛው ቀን ከስራው ሁሉ አረፈ። እግዚአብሔር ሰባተኛውን ቀን ባረካት ቀደሳትም፣ ሊፈጥረው ከጀመረው ስራ ሁሉ በእርሷ አርፏልና። በሰባተኛው ቀን አረፈ ስንል እኛ እንደምናስበው ከድካም አይደለም። በሰባተኛው ቀን ማቆሙን እና በዛ ቀን የተፈጠረ ነገር ወይም የተሰራ ነገር እንዳልነበረ ነው የሚናገረው። ከዛም ያረፈበትን ቀን ባረከው፣ ቀደሰው። ይህንም ምስል አድርገን ነው በሰባተኛው ቀን የምናርፈው። ያረፈበት ቀን የተቀደሰ ነውና። በሂብሪው ወይም በዕብራይስጥ ይሄ ቀን ሻባት ይባላል። ይህ ሰባተኛ ቀን ቅዳሜ ላይ ያርፋል። አንድ እዚህ ጋር ሊኖራችሁ የሚችለው ጥያቄ ሰባተኛው ቀን ለምን እሁድ አይደለም የሚለው ነው። ምክንያቱም ቀን አቆጣጠር ስንማር ቀን የሚጀምረው ከሰኞ የሚያልቀው ደግሞ እሁድ ነው። ሰባተኛው ቀንም እሁድ ስለሆነ በሰባተኛው ቀን ስለምናርፍ እሁድ ነው ሻባት በእኛ ልንል እንችላለን። ነገር ግን አይሁዳውያን ሻባት ወይም ሳባት ቀንን ቅዳሜ ላይ ነው የሚያውሉት። አንዳንድ ሰው ለምንድን ነው ሰባተኛው ቀን እሁድ ነው ተብሎ ይታመናል ሲባሉ የሚሰጡት ምክንያት በእንግሊዝኛ ሰንዴይ እሁድ ብርሃን የተፈጠረበት ቀን ስለሆነ ነው ሰንዴይ ያሉት። ስለዚህም የመጀመሪያው ቀን እሁድ ከተቆጠረ ቅዳሜ ላይ ነው ሳባት የሚውለው የሚል ግምት አላቸው። ግን በዛ ምክንያት አይደለም። በዕብራይስጥ ቀናቸው ሲሰይሙ የመጀመሪያ ቀን፣ ሁለተኛ ቀን እያሉ ነው የሰየሙት ከአንድ ቀን በስተቀር። ይህ ቀን ቅዳሜ ነው። ቅዳሜ ብቻ ነው ሳባት ተብሎ የተለየ ቀን የተሰየመው። የኢትዮጵያ አቆጣጠርም እንደዛ ነው። እሁድ ወይም አሃደ የመጀመሪያ ቀን፣ ሰኞ ደግሞ ሁለተኛ ቀን፣ ማክሰኞ ደግሞ ማግስተ ሰኞ ሶስተኛ ቀን እያለ ነው እንደ አይሁዳን በግዕዝ የተሰየመው። የውጭዎቹ ግን ይለያል። መንዴይ፣ ቲውዝዴይ የምንለው እያንዳንዱ ከላቲን የመጡ ቃላቶች ሲሆኑ ከፀሐይ፣ ከጨረቃ፣ ከማርስ፣ ጁፒተር ነው የተሰየሙት። እነዚህ ደግሞ ከሮማን አምላኮች ነበር የተሰየሙት። ለምሳሌ ሰንዴይ ዲስ ሶሊስ ነው በላቲን። ሶሊስ የፀሐይ እግዚአብሔር ነበረ በሮም። መንዴይ ደግሞ ሙን በላቲን ሉኔ የጨረቃ አምላክ። ቲውስዴይ ደግሞ ዲስ ማርቲስ ከማርስ ፕላኔት ነው የተሰየመው። ማርስ ደግሞ የተሰየመው ማርስ ከሚባል የጦርነት አምላክ ወይም ጋድ ኦፍ ዎር ነበር እያለ ይቀጥላል። በኦሪት ዘፍጥረት ጊዜ ግን ሁሉም የሚስማማው የመጀመሪያው ቀን እሁድ ሆኖ ሰባተኛው ቀን የእረፍት ቀን ቅዳሜ ላይ እንደሚሆን ነው። ለዛም ነው አይሁዳን አሁንም ቅዳሜ ላይ የሚያርፉት። ኢየሱስ ከመጣ በኋላ ክርስቲያኖች እሁድን ሰንበት ወይም ሻባት በእሁድ ቀን መጠበቅ ጀመሩ። ምክንያቱም በእሁድ ቀን ነው ኢየሱስ ከሞት የተነሳው። ቋሚ የሆነው በማርች 7 321 ኤዲ ንጉሱ ኮንስታንቲን 29ኛው ዲክሪ ኦፍ ካነን ላይ እሁድ የእረፍት ቀን ነው ብሎ ለሮም ሀገር ወሰነ። ስለዚህ በዚህ ቀን ክርስቲያኖች ሰንበትን እሁድ ያከብራሉ። አይሁዳን ግን ኢየሱስ መጥቷል ብለው ስለማያምኑ ሰንበትን በቅዳሜ በመጀመሪያው መንገድ ይጠብቃሉ። ኦርቶዶክስ ተዋህዶ ሁለቱንም ይጠብቃል። ግን የበለጠ የምናውቀው የእሁድን ነው። ምክንያቱም ኢትዮጵያ ውስጥ ከአይሁድ ክርስቲያኖች ስለሚበዙ የምናውቀው ስለ እሁድ ሰንበት ነው። ግን መርሳት የሌለብን የእሁዱ ሰንበት ከኢየሱስ ጋር የተያያዘ መሆኑንና በኦሪት ዘፍጥረት ጊዜ ግን ሰንበት ቅዳሜ ላይ እንደሚውል ነው። ኦሪት ዘፍጥረት ምዕራፍ 2 ከ4 እስከ 7 እግዚአብሔር አምላክ ሰማይና ምድርን በፈጠረበት ቀን በተፈጠሩ ጊዜ የሰማይና የምድርን ፍጥረት ይህ ነው። መጽሐፍ ቅዱስ በአንዴ የሚነበብ መጽሐፍ አይደለም። ምክንያቱም ሌሎች መጽሐፎች የጊዜ ቅደም ተከተል አላቸው። መጽሐፍ ቅዱስ ግን ወደፊትና ወደ ኋላ የመመላለስ ባህሪ ያለው። በሚቻለው መጠን አባቶቻችን ቅደም ተከተልም ለመጠበቅ ሞክረዋል። ግን መጽሐፍ ቅዱስ ስናነብ እንደዚህ ተመልሶ ወደ ኋላ ሲሄድ ሊያምታታ ስለሚችል ነው ከድጋፍ ጋር ማጥናት የሚመከረው። ብቻችንን ካጠና ነው ግራ ሊያጋባን ስለሚችል። አሁን ወደ ኋላ ተመለስን ወደ 6ኛው ቀን እግዚአብሔር ሰውን የፈጠረበት ቀን። ኦሪት ዘፍጥረት ምዕራፍ 1 ላይ የእግዚአብሔር ስም በዕብራይስጥ ኤሎሂም ተብሎ ነበር የተጻፈው። አሁን የእግዚአብሔር ስም YHWH ነው።
በእንግሊዝኛ LORD አራቱን ፊደል በካፒታል ሌተር ነው የሚጻፈው። በሳይንስ ማይክሮስኮፒክ እና ማክሮስኮፒክ እንደምንለው ኤሎሂም ማለት ፈጣሪ ሆኖ ራቅ ያለው ነው። YHWH ወይም ያዌ ስንል ግን ቀረብ ያለ የእግዚአብሔር ስም ነው እና አዳምን ሲያወራም እንደ ራቅ ያለ ፈጣሪ ሳይሆን ቀረብ ብሎ ነው። የያዌ ቃል ትርጉሙን የምናውቀው ሙሴ መጽሐፍ ላይ ነው። እስራኤልን ከባርነት አወጣቸው ተብሎ ሲነገረው ሙሴ ማን ነው የላከኝ ካሉኝ ማን ልበላቸው ብሎ እግዚአብሔርን ጠየቀው። እግዚአብሔርም ኢዬህ ወይም EHYEH ልኮኝ ነው በላቸው ይለዋል። ይሄ በእንግሊዝኛ አዊል ማለት ነው። የነበረውም ያለውም የሚሆነውም እሱ ነው ማለት ነው። ግን ቃሉን ስንናገረው ለእስራኤላውያን አረፍተ ነገሩ ግራ ያጋባል። ስለዚህ ያዌ የሚባለውን ስም ተጠቀመ። ጊዜ ሲያልፍ እስራኤላውያን ስሙ ክብሩ እንዲጠበቅ ያዌ ማለት ትተው አዶናይ ማለት ጀመሩ። ይህ ለምን አስፈለገ ከተባለ አንድን ቃል ደጋግመን የምንጠራው ከሆነ ዋና ኃይሉ ይጠፋል። አሁን አንድ የሚያስደነግጥ ነገር ቢፈጠር በስመ አብ ነው የምንለው፣ ወይም ፈረንጆች ኦማይ ጋድ እንደሚሉት ማለት ነው። ስለዚህ ስሙ ክብሩ እንዲጠበቅ ትክክለኛውን ስም አንለውም። አሁንም ትክክለኛው አነባበቡ እስካሁን ያከራክራል። ይህም የሆነው በምክንያት ነው። ሌላው ስለ ያዌ ስናወራ ሙሴ የተጠቀመው ፊደላቶች ወደ ኢየሱስ ያቀናል። ዮድ የሚለው ፊደል እጅ ይመስላል፣ ሲተረጎምም ስራ ማለት ነው። ሄ ደግሞ እጁን ወደ ላይ ያደረገ ሰው የሚመስል ፊደል ነው፣ እዩ ማለት ነው። ቫ ደግሞ መስቀያ ወይም በተለይ ድንኳን መሬት ላይ እንዳይንቀሳቀስ የምንሰካው እንጨት ወይም ሚስማር ነው። ሄ ደግሞ ተደገመ እዩ ማለት ነው። ስለዚህ እጁን እዩ፣ ሚስማሩን እዩ ማለት ነው። ሌላው ስለ ያዌ ልሰሙት የምትችሉት ምንድን ነው? ቃሉ ስንተነፍስ የምናወጣው ድምፅን ይመስላል። ስለዚህ ስንፈጠር መጀመሪያ ካፋችን የወጣው ቃል የፈጣሪያችን ስም ነው። ይህንን ስትሰሙት ሊያስደንቅ ይችላል፣ ነገር ግን በመጽሐፍ ቅዱስ የተረጋገጠ ነገር የለውም። ስለዚህ ሀሳቡ ደስ ቢልም በመጽሐፉ ያልተደገፈ መሆኑን አገናዝበን ማለፍ አለብን። ማወቅ ያለብን ግን ትክክለኛው አነባበቡን አናውቅም። አሁን ራሱ ያዌ ሲል ለማለት እንዲቀል የምንለው ስም ነው። ነገር ግን ያዌ ቃሉን ሰርች ብታደርጉ የጥንት በረሃ ውስጥ የሚገኝ አንድ ጦርነት ፈጣሪ ወይም ጣዖት አለ በዚህ ስም። ስለዚህ ትክክለኛው ስም ማን ነው ብንል መልሱን አናገኘውም። ነገር ግን አባታችን ብንል በየራሳችን ቋንቋ ይመረጣል። ምክንያቱም በሌላ የማናውቀው ቋንቋ ለማለት ሞክረን ከምንምታታ በራሳችን ቋንቋ አባታችን ብንለው ፈጣሪ ብንለው ይሻላል። ኦሪት ዘፍጥረት ምዕራፍ 2 ቁጥር 5 የሜዳ ቁጥቋጦ ሁሉ በምድር ላይ ከመኖሩ በፊት የሜዳውም ቡቃያ ሁሉ ከመብቀሉ በፊት አዳምም ከመፈጠሩ በፊት እግዚአብሔር አምላክም በምድር ላይ አላዘነበም ነበር፣ ምድርንም የሚሰራባትም ሰው አልነበረም። ነገር ግን የውሃ ምንጭ ከምድር ይወጣ ነበረ፣ የምድርንም ፊት ሁሉ ያጠጣ ነበረ። እግዚአብሔር አምላክም ሰውን ከምድር አፈር ፈጠረው፣ በፊቱም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። ምድር እንድትለመልም ሰውን እየጠበቀች ነበረ። ለዛም ነው ገና ያልዘነበው። ዝናብ ባይኖርም ግን እንፋሎት ወይም ጭጋግ ነበረ። ይህ እንፋሎት መሳይ ውሃ መንፈስ ቅዱስ ምድርን እየጠመቀው ነው ተብሎ ይታሰባል። ስለዚህ ሁሉም ነገር ተዘጋጀ። አሁን የቀረው ሰው ነው። ሰው እዚህ ምድር ላይ የተፈጠረው መቶ ቁጭ እንዲል ሳይሆን እንዲሰራ ነው። ያለውን እውቀትና ተሰጥኦ ተጠቅሞ የእግዚአብሔርን ፈቃድ ለመተግበር። ሌላው ደግሞ ሰው የተፈጠረው ከአፈር ነው። ለዛም ነው ስሙ አዳም የተባለው። በዕብራይስጥ አዳማ ማለት ከመሬት ወይም አፈር ማለት ነው። በሳይንስ መስኮት ስናየው ደግሞ መሬትና ሰው ተመሳሳይ ኤሌመንት አላቸው። ያ ማለት መሬት የተሰራው ከካርበን፣ ከኦክሲጅን እና ሌሎች ትሬስ ኤሌመንት ከሚባሉ ሲሆን እነዚህ ኤሌመንቶች ሰው ውስጥ ይገኛሉ። ሌላው ደግሞ እግዚአብሔር አዳምን ሰራ ሳይሆን ሰራቸው ነው በሂብሩ የሚለው። ስለዚህ የፈጠረው ስጋንና መንፈስን ነው። ስለዚህ ሰው ሁለት ፍጥረት ነው ያለው፣ ስጋዊና መንፈሳዊ አንድ ላይ የሚኖርበት ፍጡር ነው። ኦሪት ዘፍጥረት ምዕራፍ 2 ከ8 እስከ 9 እግዚአብሔር አምላክም በኤዶም በስተምዕራብ ገነትን ተከለ፣ የፈጠረውንም ሰው በዚያ አኖረው። እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ደግሞ ከምድር አበቀለ።
በገነትም መካከል የሕይወትን ዛፍ መልካምና ክፉን ከሚያሳየውና የሚያስታውቀውንም ዛፍ አበቀለ። የኤደን አትክልት ስፍራ የት ነው ለሚባለው ጥያቄ የተረጋገጠ ቦታ የለም። ምድር ላይ ላይሆንም ራሱ ይችላል፣ ወይም ምሳሌያዊ ነው የሚሉም አሉ። ግን ምድር ላይ ቢሆን ወይ ኢራቅ ወይ አርሜኒያ ወይ ኢትዮጵያ ወይ የመን ነው የሚሆነው። እዚህ የአትክልት ስፍራ ውስጥ መጽሐፍ ቅዱስ ስለ 2 ዛፎች ይናገራል። የሕይወት ዛፍና መልካምና ክፉን መለየት የሚያስችለው የእውቀት ዛፍ ነበረ። የሕይወት ዛፍ ጥበብን ምሳሌ ያደርጋል። በኦርቶዶክስ ምሳሌ ደግሞ ኢየሱስ የተሰቀለበት መስቀል የሕይወት ዛፍ ነው ተብሎ ይወሰዳል። የእውቀት ዛፍ ደግሞ ኮንሽስነስ፣ ፍሪ ዊል ወይም ንቃተ ህሊናን ይነግረናል። እነዚህ ዛፎች በራሳቸው መጥፎ ሆነው ሳይሆን ታሪኩ ሲሄድ የእግዚአብሔርን ትእዛዝ አለመቀበል የሚያመጣውን ችግር ምሳሌ ያደረጉ እንጂ። ይህንን ሀሳብ መለያየት ጥቅሙ ምንድን ነው? ማወቅን፣ መማርን መጥፎ ተደርጎ ሊወሰድ ይችላል፣ መጀመሪያ ላይ ስታነቡት ማለት ነው። ግን የማያውቅ ሰው በቀላሉ ነው የሚሳሳተው፣ ወደ መጥፎ መንገድም የሚመራው። በጂዊሽ የሚታመነው እግዚአብሔር ይህንን እውቀት ሊሰጠን ነው ያንን ዛፍ ያስቀመጠው በራሱ ጊዜ እንዲሰጠን። ነገር ግን ሰው የእግዚአብሔር ጊዜ ሳይቀበል በራሱ ጊዜ ማወቅ ስለፈለገ የእግዚአብሔርንም ቃል ስላላከበረ ነው የወደቀውም ተብሎ ይታመናል። ኦሪት ዘፍጥረት ምዕራፍ 10 እስከ 14። ወንዝም ገነትን ያጠጣ ዘንድ ከኤዶም ይወጣ ነበረ፣ ከዚያም ለ4 ማዕዘን ይከፈል ነበረ። የአንደኛው ወንዝ ስም ኤፍሶን ነው። እርሱም ወርቅ የሚገኝበት የኤላውጥ ምድር ይከባል። የዚያችን ምድር ወርቅ ጥሩ ነው፣ በዚያም የሚያበራ እንቁ የሚያብረቀርቅም እንቁ አለ። የሁለተኛው ወንዝ ስም ጊዮን ነው። እርሱም የኢትዮጵያ ምድር ሁሉ ይከባል። የሶስተኛው ወንዝ ስም ጤግሮስ ነው። እርሱም በአሶር ላይ የሚሄድ ነው። አራተኛው ወንዝ ኤፍራጥስ ነው። የኤደን ወንዝ 4 ቦታ መከፋፈሉ በትክክለኛ የተከፋፈሉ ወንዝ ናቸው። ግን በምሳሌያዊ መንገድ ስንወስድ ደግሞ ስለ ወንጌል ወደ 4ቱም የምድር አቅጣጫ መስፋፋቱን ሊያሳይ ይችላል። ኢትዮጵያ የተባረከች ሀገር መሆኗንም የሚያሳየን ነገር ስሟ በሕይወት መጀመሪያ ላይ ተጠቅሳለች። ወደፊትም ስናነብ የኢትዮጵያ ስም ደጋግመን እናያለን። ኦሪት ዘፍጥረት ምዕራፍ 2 ከ15 እስከ 17። እግዚአብሔር አምላክም ሰውን ወስዶ ያበጃትን የሚጠብቃትም ዘንድ በኤዶም ገነት አኖረው። እግዚአብሔር አምላክም አዳምን እንዲህ ብሎ አዘዘው፣ በገነት ካለው ዛፍ ሁሉ ብላ፣ ነገር ግን መልካምንና ክፉን የሚያሳየውና የሚያስታውቀው ዛፍ አትብላ፣ እርሱም በበላ ቀን ሞትን ትሞታለህና። የመጀመሪያ ኃላፊነታችን ምድርን መንከባከብ ነው። የመጀመሪያ ትእዛዛችን ደግሞ ከመልካምና ከክፉ የሚያሳየውን ዛፍ አለመብላት፣ ከበላን ስለምንሞት። ሞት ማለት መለየት ማለት ነው። ከእግዚአብሔር እንለያያለን፣ ከምድርም እንለያያለን። እዚህ ጋር ነው ሰው የራሱን ፈቃድ ወይም ፍሪ ዊል የተሰጠው። የራስ ፈቃዳችን ለእግዚአብሔር እንታዘዛለን ወይስ አንታዘዝም የሚለውን ምርጫ ነው። እግዚአብሔር ይህንን ምርጫ የሰጠን እሱን የምንከተለው በራሳችን ፈቃድ እንዲሆን ስለፈለገ ነው። ይህ እድል ባይሰጠን ሰውን ከሮቦት ወይም ከዞምቢ የሚለየን ነገር የለም። ጭንቅላት የሌለን ተከታዮች እንሆናለን። እንደዚህ አይነት ተከታይ ደግሞ ሚዛን ላይ ባዶ ነው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 18። እግዚአብሔር አምላክም አለ፣ ሰው ብቻውን ይኖር ዘንድ መልካም አይደለም፣ የሚረዳውን ጓደኛ እንፍጠርለት እንጂ። ለመጀመሪያ ጊዜ መልካም አይደለም የተባለው ነገር ሰው ብቻውን መሆኑን ነው። ሰው ያለ ማህበረሰብ ያለ ጓደኛ ሙሉ አይደለም። ልዩነቱን ለማየት የእኛን ሀገር ከምዕራባዊ ሀገር ጋር እናስተያየው። እዚህ ሀገር የማህበረሰብ ህይወት በጣም ወሳኝ ነው። ስናነጻጽረው ከምዕራባዊ ሀገራቶች አሜሪካ ለምሳሌ ኢንዲቪጁዋሊዝም እንደ ባህል ነው የሚወሰደው። ኢንዲቪጁዋሊዝም ስንል ሁሉም ለራሱ፣ መኪና ውስጥ ሲገባ ራሱ እርስ በርስ ማውራት የማይፈላለጉ፣ ብትመታ የማያገላግሉ፣ በብዙ ነገሮች ላይ ሁሉም ለራሱ ነው። ግን በብቸኝነት ምክንያት ራሳቸውን የሚያጠፉ ሰዎች አሜሪካ ላይ ይበዛል። ለዛም ነው ያን የማህበረሰብ ባህል ይዞ መቀጠል የሚያስፈልገው። እንደ ሀገር እያደግን ስንሄድ መደጋገፍ ወሳኝ ነው። የማህበረሰባዊ ፍጥረት መሆናችን ከመጀመሪያው የፍጥረታችን መጽሐፎች ላይ እየተነገረን ነው። ስለዚህ ምን ያህል የማህበረሰብ ህይወት አስፈላጊ መሆኑን ማገናዘብ አለብን። ሰው አስፈላጊ ነው። እንደዛም ሆኖ ግን ከደህና ማህበረሰብ ጋር መሆን አለበት። ከሚጎዳ ማህበረሰብ መቀላቀል
ከጥቅሙ ጉዳቱ ስለሚበዛ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 19 እና 20። እግዚአብሔር አምላክም የምድር አራዊትና የሰማይ ወፎች ሁሉ ደግሞ ከምድር ፈጠረ፣ በምን ስም እንደሚጠራቸውም ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያው ሆነ። አዳምም ለእንስሳት ሁሉ፣ ለሰማይ ወፎችም ሁሉ፣ ለምድር አራዊትም ሁሉ ስም አወጣላቸው። ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም ነበረ። እግዚአብሔር አምላክም አዳም ላይ እንቅልፍን አመጣ፣ አንቀላፋም። ከጎንም አጥንቶች አንድ አጥንትን ወስዶ ስፍራውን በስጋ ሞላው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። ስለዚህ አዳም አንድ በአንድ ሲሰይማቸው እሱን የሚመስል እንደሌለ ተረዳ። ምድር ሁሉ ተሰጥቶት ብቸኝነቱን አልፈለገውም። ስለዚህ እግዚአብሔር ሔዋንን ፈጠራት። ሔዋን ስትፈጠር ግን እንደ ሌሎቹ እንስሳቶች ከአፈር ሳይሆን ከአዳም ጎን ወስዶ ነው ሔዋንን የሰራት። ሲተረጎምም ቃሉ የጎድን አጥንት መሆን ይችላል፣ ጎንም መሆን ይችላል። ከጭንቅላቱ አይደለም፣ ከእግሩ አይደለም፣ የበላይ ወይም የበታች እንድትሆንም አይደለም፣ ከጎኑ እኩያው አዳምን እንድታሟላው ነው የተፈጠረችው። ስለዚህ ጥሩ ከሆነ ጥሩነትን ታሟላለች፣ መጥፎ ከሆነ መጥፎነትን ታሟላለች። ሌላው ወንድና ሴት አንዱ ከሌላው የበላይ ነው ተብሎ አይታሰብም። አሁን ውጭ ሀገራቶች ጄንደር ዎርስ ወይም የጾታ ጦርነት ላይ ናቸው። ምክንያቱም ሴትና ወንድን በየቀኑ ስለሚያወዳድሩ። ነገር ግን እንዲወዳደሩ ሳይሆን እርስ በርስ እንዲደጋገፉ ነው የተፈጠሩት። የክብሪት እንጨትን ከመጫሪያ ወረቀቱ እንደማወዳደር ማለት ነው። አንድ ላይ የሚሰሩትን ማየት ትተው የእንጨት ጥቅም ከወረቀት ማወዳደር ከንቱ ነው። ሲወዳደሩ ሳይሆን አንድ ላይ ሲሆኑ ነው ከነሱ የሚበልጥ ትክክለኛውን ስራ የሚሰሩት። ኦሪት ዘፍጥረት ምዕራፍ 2 ቁጥር 23። ያን ጊዜም አዳም አለ፣ ይህች አጥንቴ ከአጥንቴ ናት፣ ስጋዋም ከስጋዬ ናት፣ እርሷ ከባሏ ተገኝታለችና ሚስት ትሁነኝ። ስለዚህ ሰው አባቱና እናቱን ይተዋል፣ ሚስቱንም ይከተላል፣ ሁለቱም አንድ ስጋ ይሆናሉ። አይሁዳውያን ይህንን ነው የመጀመሪያው ሃይማኖታዊ ትዳር አድርገው የሚያዩት። ትዳር በሁለት ሰዎች ስምምነት ብቻ ሳይሆን በእግዚአብሔር ፍቃድ ነው የሚንቀሳቀሰው። ማቴዎስ 19 ቁጥር 6 ምን ይላል? እግዚአብሔር ያጣመረው እንግዲህ ሰው እንዳይለያየው። በእንግሊዝኛ what God has joined together let no man separate። እግዚአብሔርን ያላማከር ነው ያልፈቀደው ግንኙነት ግን ዘለቄታው የሚወስነው በሁለቱ በኩል ባለው ብቸኛ ጥረት ነው። ያ ደግሞ አንዳንዴ እግዚአብሔር ብቻ ሊያነሳው የሚችለው ሸክም ሊያጋጥማቸው ይችላል። ብቻን ከመጋፈጥ እግዚአብሔርን ከጎናቸው ቆሞ ድልድዮች መሻገር ይቀላል። ሌላው በጥንታዊ ባህል ወንድ ሚስት ካለው ወደ እናቱ እና አባቱ ቤት አምጥቶ ሕይወታቸውን ሙሉ ከነሱ ጋር ነው የሚኖሩት። ምክንያቱም ጥንካሬያቸው ሁሉም የቤተሰብ አካል አንድ ላይ ሲሆኑ ነው ተብሎ ስለሚታሰብ። በሃይማኖት ግን ከእናቱና ከአባቱ መለየት አለበት። ከሚስቱ ጋር ያለው አንድነት ከዛ የበለጠ ስለሆነ ይባላል። ሌላው በአማርኛ ሲተረጎም ወንድና ሴት የሚለው ቃል ላይገናኝ ይችላል። ስለዚህ ከወንድ ተገኝታለችና ሴት ትባል ሲል ሀሳቡ እርስ በርስ ላይገናኝ ይችላል። ግን በግዕዝ ወንድ በኢሲ ሴት ደግሞ በኢሲት ይባላል። በእንግሊዝኛ ማን ስለተባለ ውማን ተባለች ሲባል ቃሎቹ ስለሚመሳሰሉ እንረዳዋለን። በዕብራይስጥ ቋንቋ ወንድ ኢሽ ነው፣ ሴት ደግሞ ኢሻ ናት። ከዛ ነው ይሄ የተነሳው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 25። አዳምና ሚስቱም ራቁታቸውን ነበሩ፣ አይተፋፈሩም ነበረ። ራቁት መሆናቸው በልብስ ብቻ ሳይሆን የመንፈስ ንጽህናቸውን ያሳያል። ምንም ፍራቻ አልነበረም፣ በራስ ማፈርም አልነበረም። በእግዚአብሔር ፊት ያለምንም ነገር በመሃል ይተያዩ ነበረ። ኦሪት ዘፍጥረት ምዕራፍ 2 እዚህ ጋር ያበቃል። ይህ ቪዲዮ ከጠቀማችሁ ወይም አንድ ነገር ካስተማራችሁ ላይክ አድርጉ፣ ሌላ ሰው ጋር ደርሶ እነሱም እንዲጠቀሙ። በሚቀጥለው ጥናት እስከምንገናኝ ድረስ መልካም ሳምንት።